ትናንትና ታክሲ ውስጥ እየሄድኩኝ በጣም ታክሲ ራይድ ነው እና በጣም ሰርፕራይዝ ያደረገኝ አንድ ሰው The Parable of the Pipeline የሚል መጽሐፍ ጠቆመኝ። የተማረ ይግደለኝ። በነገራችሁ ላይ ምን ማለት ነው ታውቃላችሁ? ምን ማለት የተማረ ይግደለኝ? ምህረት የተደረገለት ሰው ይግደለኝ ማለት ነው። አመስጋኝነት በጣም አስፈላጊ ነገር ነው። ሁሌ ልናመሰግን ይገባል። አፍቅር ይሁኑ ፍቅር በጣም ጠቃሚ ነገር ነው። ምናልባት ቢዝነስ ዓለም ላይ ምናልባት ሊደርሺፕ ላይ ካልተነገሩ ነገሮች አንደኛው በጣም ወሳኙ ፍቅር። በነገራችሁ ላይ ደስ የሚል ቀን ነው ዛሬ። በህይወት በጤና መገናኘታችን በጣም ትልቅ ነገር ነው። 86400 ሰከንድ 24 ሰዓት 1440 ደቂቃ በህይወት አካውንታችን ላይ ገብቷል። እንኳን ደስ አላችሁ። ስለ ደስታ ነው ዛሬ ማወራችሁ። በዚህ አጋጣሚ መሪዎች ደስታን ሊያጎናጽፏቸው የሚችሉ 5 ነጥቦችን አካፍላችኋለሁ ዛሬ። ለምንድነው ይሄን ማካፍላችሁ? እንደምታውቁት ኢንቴግሪቲ ደስታ ላይ እንሰራለን ብያችኋለሁ። ኢንቴግሪቲ ትልቁ ሐሳባችን፣ ትልቁ መልእክታችን፣ ትልቁ የምንሸጠው ጉዳይ ለሰዎች ደስታ ማካፈል ነው። ስለዚህ አንድ ሰው ደስተኛ መሆን ከፈለገ እነዚህን 5 ነጥቦች በቁም ነገር ሊሰራባቸው ይገባል ማለት ነው። አንደኛው ከሬጅ ያስፈልጋል፣ ወኔ ያስፈልገናል። በህይወት ውስጥ ብዙ ውጣ ውረዶች ይገጥሙናል፣ ብዙ መሰናክሎች ይገጥሙናል። የምጣኔ ሀብት ችግር ሊገጥመን ይችላል፣ የጤና ችግር ሊገጥመን ይችላል። የወዳጅነት የምንወዳቸው ሰዎች ደግሞ በሞት ልናጣ እንችላለን። ብዙ ነው የህይወት ውጣ ውረዱ ብዙ ነው። ስለዚህ እነዚህን ነገሮች ለማለፍ ከሚያስፈልጉ ነገሮች አንደኛው ወኔ ነው። ወኔ ማለት ምንድን ነው? በፍርሃት ተሽመድምድን እንዳንወድቅ የሚረዳን አቅም፣ ጉልበት የሚሆነን ስሜት ማለት ነው። ወኔ ማለት ችግሩም እያለ ችግሩን ለመጋፈጥ የሚሰጠን ጉልበት ማለት ነው። ስለዚህ ወኔ ሊኖረን ይገባል። ከሬጅ ዲቨሎፕ ልናደርግ ይገባል ማለት አንደኛ። በሁለተኛ ደረጃ ትዕግስት ማዳበር አለብን። በአንዴ በሆነች ደቂቃ ውስጥ ሁሉ ነገር በአንዴ ይከናወናል፣ ሁሉ ነገር ይሳካል የሚለው ነገር ለመሪዎች አይሆን። መሪዎች በጣም ስትራቴጂክ ሉክ ያስፈልጋቸዋል። መሪዎች አርቀው የሚያስቡ መሆን መቻል አለባቸው። ረጅም መንገድ ለመሄድ የሚያስቡ መሆን መቻል አለባቸው። ትናንትና ታክሲ ውስጥ እየሄድኩኝ በጣም ታክሲ ራይድ ነው እና በጣም ሰርፕራይዝ ያደረገኝ አንድ ሰው The Parable of the Pipeline የሚል መጽሐፍ ጠቆመኝ እና በጣም የሚገርም ነው። እና ስለ መጽሐፉ ታሪክ ሲነግረኝ 2 ጓደኛሞች ናቸው፣ ወጣት ጓደኛሞች እና በባልዲ ውሃ ያመላልሳሉ። እየሰማችሁኝ ነው? አዎ ምን አልኩኝ? በባልዲ ውሃ ያመላልሳሉ እና ለአካባቢው በባልዲ ውሃ እየሸጡ ብዙ ብር ቤት ሰሩ፣ ከብት ገዙ፣ ትዳር ያዙ ምናምን። እና አንደኛው ይሄ ነገር ትክክል አይደለም ነው፣ እድሜ ሊመጣ ይችላል፣ አቅም ሊሰንፍ ይችላል፣ ጤና ሊጎዳ ይችላል። ስለዚህ ትክክል አይደለም። በተቻለ መጠን ለምንድነው ቧንቧ ማንገጥመው? ፓይፕ ለምንድነው ማንዘረጋው ሲል ያም ባህል እንዲያንተ ነው ዘርግተን ለህዝቡ ማዳረስ እንችላለን። እብድ ነው ተባለ። ጓደኛው ራሱ ሸሸው። አብድሃል ተለያዩ፣ ስራቸውን ተው። ያኛው ቁፋሮን ጀመረ። ግማሽ ቀን ቁፋሮ፣ ግማሽ ቀን በባልዲ ማመላለስ፣ ብር ቀንሶበታል፣ ይደክማል። ግማሽ ቀን ባልዲ፣ ግማሽ ቀን ቁፋሮ። በአንደኛ ዓመት ላይ መንደሯ ግማሽ ላይ አካባቢ ያደረሳት። ይሳቅበታል እስካሁን ድረስ። ያኛው ደግሞ እሺ ይሰራል፣ ቤት ጨመረ ምናምን አደረገ። መጨረሻ ላይ ነገሮቹ በ2 ዓመት ፓይፕላይኑን ዘርግቶ አጠናቀቀ። ለመንደር ውስጥ በሙሉ ውሃ መዳረስ የሚችልበትን ያውም ንጹህ እጅ ያልነካው። ስለዚህ ሙሉ ለሙሉ የዛ ሰውዬ ደንበኞች ተጠራርገው ወጡ። ያ ሰውዬ ከሰረ፣ እርጅና ምድሜ መጣበት። መጨረሻ ላይ እንዴት ይኖር? ጓደኛውን ሄዶ ይቅር በለኝ በድያለሁ፣ አንተ ትልቅ ነገር አስበህ አብረን ስራ ስትለኝ እብድ ብዬ እኔም ጓደኞቼም ሆነን አባረናል፣ ይቅር በለኝ። ስለ ስትራቴጂክ ሉክ ስናረግ በባልዲ ማንበላለስ ሳይሆን ቧንቧ ነው የምንዘረጋው ማለት ነው። ስለዚህ ትዕግስተኛ ስንሆን ሰዎች እንዴት መሰራት እንዳለባቸው because leadership is a process። ሊደርሺፕ ሂደት ነው። ሰዎች የምትገነቡ ከሆነ፣ ድርጅት የምትገነቡ ከሆነ፣ የሆነ ትልቅ ፕሮዳክት ዲቨሎፕ የምታደርጉ ከሆነ it's a process፣ ሂደት ነው። በዛ ሂደት ውስጥ የእናንተ ትዕግስት ወሳኝ ነገር ነው። በትዕግስታችሁ ደስታን የማጨድ አጋጣሚያችሁን ከፍ ማድረግ ይችላል። ስለዚህ ሁለተኛው ትዕግስት ሊኖራችሁ ይገባል ማለት ነው። በሶስተኛ ደረጃ የተቀመጠው አመስጋኝ። ልጆቻችሁ ከሚያጠፉት በላይ እኮ ይሰራሉ። በጣም ትላልቅ ነገር ይሰራሉ። በተለይ ታች ላይ የሚሰሩ ሰዎች ጥላት ላይ ይሄ አነስ ብሎ የሚታሰቡ ስራዎችን ብዙ የሚደክሙ ብዙ የሚታትሩ የሚለፉ ሰዎች አሉ። እናመሰግን ይገባል። ዛሬ እኮ በህይወት በጤና አለን፣ ተገናኝተናል። ስንት ብር ነው ዛሬ ማየት? ስንት ብር ነው መተንፈስ? ስንት ብር ነው
መቆም ስንት ብር ነው? ብዙ ነገሮች አሉ። ስለዚህ መሪዎች አመስጋኝነትን በድርጅት ውስጥ በማሰራጨት በድርጅት ውስጥ እንዲተነፈስ፣ እንዲበላ፣ እንዲጠጣ፣ እንዲፈጭ በማድረግ ረገድ መሪዎች ምሳሌ ሊሆኑ ይገባል። አመስጋኝነት በጣም በጣም አስፈላጊ ነገር ነው። ሁሌ ልናመሰግን ይገባል። ያጣነው ነገር በሙሉ ቁጥር አለው። ቤት፣ ንብረት፣ ሀብት የፈለገ ቁጥር አለው። እኛ ቁጥር የለንም። እኔና እናንተ ቁጥር የለንም። ህይወታችን፣ እድሜያችን፣ ጤናችን፣ ኤክስፒሪየንሳችን የሚቆጠር አይደለም። ከፍ ያለ ነው። ህይወታችን ውድ ነው። ስኬት ከአፈር በላይ መቆም ነው። ሌላው ነገር ሁሉ በምርጫ የሚከናወን ነው። ስለዚህ ስኬትን ምናልባት ህልምን መኖር ሊሆን ይችላል የምታስቡ ከሆነ አመስጋኝነትን አዳብሩ። ዛሬ በመነሳታችሁ፣ በማየታችሁ፣ ቁርስ በመብላታችሁ፣ ልጆቻችሁ በማግኘታችሁ፣ ድርጅቱን በሰላም በማግኘታችሁ አመስግኑ። አራተኛው አፍቃሪ ሁኑ። ባካችሁ አፍቃሪ ሁኑ። ፍቅር በጣም ጠቃሚ ነገር ነው። ምናልባት ቢዝነስ ዓለም ላይ ምናልባት ሊደርሺፕ ላይ ካልተነገሩ ነገሮች አንደኛው በጣም ወሳኙ ፍቅር። ለምንድነው እናታችን፣ ለምንድነው አባታችን፣ ለምንድነው ወንድሞቻችን የምንኖር? በሰጡን የፍቅር ልክ ናቸው። በምን ያህል ነው ለነሱ ምንራራው? የነሱ ጉዳይ ግድ የሚለን በሰጡን የፍቅር ልክ። ስለዚህ መሪዎች ፍቅር በመስጠት ረገድ ላይ ትኩረት እንድታረጉ። ስለዚህ ፍቅር ስትሰጡ ሰዎችን ትታገሳላችሁ። ፍቅር ስትሰጡ ስታቸው ብዙ አይታያችሁ፣ ወደ ዳር ታደርጋላችሁ ስታቸው። ስለዚህ ፍቅር ስጧቸው። ፍቅር ስትሰጡ ጠንካራ ጎናቸውን የማየት መልካም አጋጣሚ ይፈጠርላቸዋል። እገሌ እኮ ይሄን ያደርጋል፣ እገሌ እኮ ይሄን ይችላል፣ እገሌ እኮ ጠዋት ገብቶ እንደዚህ ከሰዓት እንደዚህ ትላላችሁ። ጥላቻ ሲመጣ ስራዎች በሙሉ ይደረመሳሉ። ስኬቶች በሙሉ ይናዳሉ። ውጤቶች በሙሉ በዜሮ ይባዛሉ። የጥላቻ አቅሙ አፍራሽነት ነው። የፍቅር አቅሙ መገንባት ነው። አፍቃሪው የመጨረሻው የይቅርታ ሰው ነው። ሰዎች ያጠፋል። በአንድ ወቅት አንድ ሰው የማይሳሳት ሰው አምጡ ልጅ ባካችሁ አለ። እባካችሁ ፈልጉልኝ፣ እንደው ተሳክቶላችሁ የማይሳሳት ሰው ካመጣችሁ አለ እኔ የማይሞት ሰው አመጣላችኋለሁ አለ። አይቻልም። ሁላችንም እንስታለን ፍጹማን ስላልሆነ፣ ሁላችንም እናጠፋለን ፍጹማን ስላልሆነ። ፍጽምና በህይወታችን ላይ የለም፣ አልተሰጠንም፣ እንሳሳታለን። ስለዚህ ሰዎች ሲያጠፉ የይቅርታ ልብ በጣም በጣም ያስፈልገናል። ይቅር በሏቸው። ስለዚህ ስንት ነገሮች አየን? 5 ነገሮች አየን። አንደኛ ወኔ ያስፈልገናል። በፍርሃት ተሽመድምደን ከዓላማችን ከራያችን እንዳንሰናከል ትዕግስት ያስፈልገናል። አርቀን እንድናስብ ስለሚረዳ አርቀን እንድናስብ መታገሳችን የኋላ ያለው ፍሬው በጣም ስለሚጣፍጥ አመስጋኝነት በጣም ወሳኝ ነገር ነው። እናመሰግን ይገባል። ሌላኛው ስለ ፍቅር አንስተናል። ፍቅር አይናችንን ያበራልናል። ሰዎችን በተጣመመ ጎን ሳይሆን በራይት በቀናው ጎናቸው ለማየት ጥረት እንድናደርግ ይረዳናል። የመጨረሻው 5ኛው ይቅርታ። አሪፍ የተማረ ይግደለኝ። በነገራችሁ ላይ ምን ማለት ነው ታውቃላችሁ? ምን ማለት የተማረ ይግደለኝ? ምህረት የተደረገለት ሰው ይግደለኝ ማለት ነው። የተማረ ይግደለኝ ማለት ምህረት የተደረገለት ሰው ይግደለኝ ማለት። ሌላውስ የተማረ ምሁር ሰው ይግደለኝ ማለት ጨካኝ አይደለም። ምሁር የሚዘገንን ጭካኔ ሊፈጽም አይችልም። ሰብአዊነት በውስጡ አለ የተማረ ሰው። እሱን ለማለት ነው። መልካም። በቀጣይ ሌላ ሀሳብ ይዤላችሁ እመጣለሁ። ዮሴፍ በቀለ እባላለሁ። @ኢንቴግሪቲ የሚለው ቻናላችን ስለ ቢዝነስና ሊደርሺፕ በትኩረት እናነሳለን። ድርጅታችሁ ላይ ስራ የምትፈልጉ፣ ድርጅታችሁ እንዲቃና ቀና የምትፈልጉ ሰዎች ካላችሁ የምናስተካክልላችሁ፣ አዲስ ሀሳብ ቢዝነስ ለመክፈት የምትፈልጉ ሰዎች ካላችሁ እናወራበት፣ እንነጋገር። እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉ።